የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። አላህ በሰጠን ነገር ደስተኛ ማን ሆነው ፎከሳችን ሁሌ ትኩረታችን የሌለን ነገር ላይ ይሆናል። ያለን ብዙ ሆኖ እያለ እሱን ማየት አልቻለም። እሱን ማየት ስንችል የአላህ ሪዝቅ ብዛቱ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ እኮ የአላህን ችሮታ ውለታ በእናንተ ላይ ያለውን ጸጋ ብትቆጥሩ አትዘልቁት። የሚዘለቅ ነገር አይደለም። ቁርአን በየቀኑ ከፈጅር በኋላ ቅራ። ከዛ በኋላ ወደ ስራ ሂድ። በማንኛውም ተማሪም ሁን፣ ፕሮፌሰር ሁን፣ ሳይንቲስት ሁን፣ ነጋዴ ሁን፣ የሚሰማ ኃይል፣ የሚሰማ ፍልቅልቅነት፣ የሚሰማ خفة خفيف ክንፍ እኮ ያለ ነው የሚመስልህ። ስትሄድ የሚጫኑ ሁሉ ይበራል። ተው ከውስጥ የሚሰማ በጊዜ ውስጥ የምታገኘው በረካ የምታገኘው ሰኪና የምታገኘው ደስታ የምታገኘው ተስፋ ማይከብ ቃላት እኮ አይገልጸውም። ደስተኛ ሰው ሆነ ለሰዎች እንደውም ደስታ ትሰጣለህ። ሰዎች ራሳቸው ባንተ ይደሰታሉ። ያንተን ፊት እያዩ ንግግርህን እየሰሙ ያንተን የነፍስያህን መከፈት ስታነጋግራቸው አላህ ምላስን ይከፍተዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነዘረ ኢለይሃ ሰረቱሁ ያያት ጊዜ እንደው የፊቷ ፈገግታ እንተበሁ የፊቷ ፈገግታ የደስደሷ ተፈጥሮ የለገሳትን ግርማ ጨምራበት ውበት ጨምራበት በመልካም ስነ ምግባሯ ኩላውና ውባው አውባው ባሏ በሚያያት ጊዜ ሁሌ አዲስ የምትሆንበት ሁሌ ድንቅ የምትሆንበት ናት አሉ። ይሄ ተክለ ሰውነቷ ነው፣ የላይ ገጽቷ ነው። ስለ ማንነቷ ስለ ባህሪዋ ደግሞ ሲነግሩ ወኢን አመረሃ አጣዓቱ የትኛውንም ነገር ቢያዛት አምላኳን የሚያስቀይምባት ካልሆነ በስተቀር የምትታዘዘው ናት። አጣዓቱ ላ ጣዓተ ሊመኽሉቅን ፊ ማዕሲየት ልኻሊቅ ብለው ሌላ ቦታ ላይ ስለከለከሉ አላህን በሚያስቀይም ነገር ላይ ሰውን መታዘዝ ፍጡርን መታዘዝ አይቻልም ብለው ስላሉ ነው ይህን ያስገባው። ለማንኛውም በሚያዛት ጊዜ የምትታዘዘው ነው አሉ ሰለዋቱ ረቢ ወሰላሙ ዐለይህ። በአጋጣሚ ሆኖ እንደ ወንድ ለስራ ይባትላል ይወጣል። በሚወጣበት ጊዜ በቤቱም በንብረቱም በልጆቹም በክብሩም የምትጠብቀውና ሁሌ የሱን ደስታ ብቻ የምታፋልግናት አሉ ሰለዋቱ ረቢ ወሰላሙ ዐለይህ። ታዲያ እዚህ ጋር እያሰመሩ ያሉት ነብዩ ሰለዋቱ ረቢ ወሰላሙ ዐለይህ ፍቅር መስጠትና ፍቅር መቀበል ላይ ብቃት ያላት ለማለት ነው። ለዚህም ሲባል ተዘወጁል ወዱደል ወሉዳ አሉ። ስታገቡ አፍቃሪቱን አግቡ አሉ። ፍቅር ነዋ ህይወትን ሊያስቀጥለው የሚችለው ትዳርን ሊያሳምረውና አበባ በአበባ ሊያደርገው ሊያስውበው የሚችለው ፍቅር ነውና ስታገቡ አፍቃሪቱን መርጣችሁ አግቡ አሉ። በፍቅር ብቻ አይታሰርም። ፍቅር በሆነ ነገር ሊሻክር ይችላል። ትዳር የሆነ ጊዜ እንደነበረ እንደ ጅማሮ ላይ ቀጥል ይችላል። የሚያስቀጥለው የሚያስተሳሰረው ደግሞ ልጅ ነው። ተዘወጁ ወዱዳ አልወሉዳ ወላድ የሆነችዋን አግቡ። ሁለት ወልዳ በቃኝ የምትል ዘረ ቆራጣ እንዳትሆንባችሁ እንግዳውሳ አልወሉድ ብዙ የምትወልድላችሁን አግቡ አሉ ሰለዋቱ ረቢ ወሰላሙ ዐለይህ። ዛሬ ላይ ሰው መውለድ ትቷል። ህይወት ከበደ። ከሁለት በላይ መውለድ ዋጋ ያስከፍላል ሆኗል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ግን ፈኢኒ የቂያማ ለታ ኡባሂ ቢኩሙል ኡመም እኔ የቂያማ ለታ በእናንተ ብዛት ብቻ ሳይሆን በጥራታችሁም ጭምር
ከሌሎች ኡማዎች ጋር ከሌሎች ነቢያቶች ህዝቦች ጋር እወዳደርባችኋለሁኝና ጥሩ ሚስት አግብታችሁ ብዙ ውለዱ አሉ።